የተገለበጠ ይሁን። የዲያብሎስን ሥራ ሊያፈርስ በተገለጠው ዛሬም ስሙ ብርቱ በሆነው ከስሞች ሁሉ በላይ ያለው ስም ዛሬ በኢየሱስ ስም ሥራውን እንገለብጣለን። ምክራቸውን እናፈርሳለን። አጀንዳቸውን እንገለብጣለን። ማንኛውም ምክር በስም ሥልጣን የተመታ ይሁን። የክፋት ኃይላት ሁሉ የተጠረገ ይሁን። የአመፅ ጉልበት የተጠረገ ይሁን። ነፍሰ ገዳይ በኢየሱስ ስም የተጠረገ ይሁን። ሕዝቡን ሊበላ የወጣ አውሬ በኢየሱስ ስም የተወጋ ይሁን። በኢየሱስ ስም የተጠረገ ይሁን። በስም ጉልበት የተከለከለ ይሁን። ማንኛውንም አጀንዳውን ይዞ የወጣ የጨለማው ኃይል በስም ጉልበት አጀንዳው ይፍረስ። አጀንዳቸው በኢየሱስ ስም አይከናወን። እቅዳቸው በኢየሱስ ስም አይከናወን። ዓላማቸው በኢየሱስ ስም አይከናወን። በኢየሱስ ስም የጽድቅ ጠላት የክርስቶስ ተቃዋሚ መንፈስ በግልጽ በተሰወረ መንገድ የሚንቀሳቀስ በስም ጉልበት በኢየሱስ ስም አመድ ይሁን። በስም ጉልበት በኢየሱስ ስም አመድ ይሁን። በኢየሱስ ስም ተግዳሮት ይጠረግ። አየሩ ላይ የሚንቀሳቀስ ኃይላት ሁሉ በስም ሥልጣን በኢየሱስ ስም ይጠረግ። በዚህ አካባቢ ያለ በዚች ምድር አለ የጨለማ ኃይላት የአጋንንት ሰራዊት በኢየሱስ ስም የተጠረገ ይሁን። አምልኳችን ወደ አምላካችን እንዳይመጣ ሐሳብን በመስረቅ ቢሆን በተለያየ ነገር ጌታ ሆይ ከአንተ ሐሳብ ሊለየን የሚወጣ የጨለማ ኃይላትና ግዛት ዛሬ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። ማዳጋጀሬዲና ማጋንዶስ ኤክራባጋንዳ ላጀሬዲና ላላቦሳ ክሬዲና ማጋንዶስ የወንጌል ኃይላት ወንጌል በስልጣን እንዳይሰበክ የወንጌል ጠላት አመፅን የሚሞላ ክፋትን የሚሞላ በኢየሱስ ክርስቶስ ስምና ስልጣን የተመታ ይሁን። በዛሬ ቀን ላይ የተለቀቀ ሰራዊት ይበተን። በዛሬ ቀን ላይ የተመደበ አውሬ በኢየሱስ ስም ይወጋ። በኢየሱስ ስም ዘንዶ ይወጋ። በኢየሱስ ስም ይወጋ። ማካራዲኖስ በአደጋ ሊገለጥ ያለ በመኪና አደጋ ሊገለጥ ያለ ድንገተኛ የሆነ ነገር የሚያመጣ ድንገተኛ ነገር የሚወረውር ወጥመዱን ያጠመደ በጌታ በኢየሱስ ስም ወጥመዱ ይሰበር። በኢየሱስ ስም አይሳካለት። በኢየሱስ ስም አይከናወንለት። ሕዝቡን እያስጨነቀ ወደ ሲኦል የሚነዳ ሕዝቡን እያስጨነቀ ወደ ጨለማ የሚነዳ ዛሬ በኢየሱስ ስም ይከልከል። በኢየሱስ ደም ይከልከል። ቃል ኪዳናቸው ይፍረስ። ተባብሎ የወጣ ቃል ኪዳኑን ሊፈጽም የወጣ በትንሣኤው ጉልበት የተወጋ ይሁን። በትንሣኤው ጉልበት የደቀቀ ይሁን። በትንሣኤው ጉልበት የተበተነ ይሁን። ማዳጋጄሬዲና ማሴክራዲና ማጋንዶሮዲናባስ በሕይወታችን ላይ አጀንዳ ይዞ የወጣ በቤተ ክርስቲያን ላይ አጀንዳ ይዞ የወጣ በአገልጋዮች ላይ አጀንዳ ይዞ የወጣ በቅዱሳን ኅብረት ላይ አጀንዳ ይዞ የወጣ በኢየሱስ ስም ምክሩ ይፈስ። በኢየሱስ ስም ሐሳቡ ይበተን። በስም ስልጣን ያሰናው በተነው አጨነገፍነው። በኢየሱስ ክርስቶስ ስም የተገለበጠ ይሁን። ዙፋናቸው በኢየሱስ ስም ይገልበጥ። ግዛታቸው በኢየሱስ ስም ይገልበጥ። አባት ሆይ እናመሰግናለን።
አቤት ስም ሃሌሉያ። ለዚህ ስም ክብር ይሁን። ሃሌሉያ አሜን። ክብር አምጡ። ሃሌሉያ። ለእኛ የተሰጠን መሳሪያ ይህ ስም ነው። ሃሌሉያ። ኢየሱስ የሚባል ስም ጠላትን የምንበድልበት፣ ጠላትን የምንዋጋበት፣ እሱ ድል ነስቶ ለእኛ ሰጠን፣ እሱ አሸንፎ ለእኛ አስረከበ። ይህ የተቀባ ስም፣ ይህ ሕይወት ያለው ስም፣ ይህ ሰይፍ የሆነ ስም ስሙ ከፍ ይበል። እናከብርሃለን ጌታ፣ እናመሰግንሃለን። ሃሌሉያ። ጌታን እናመልካለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በምህረቱ ቆመናል፣ እናመሰግነዋለን። አሜን። በምህረቱ አለን፣ እናመሰግነዋለን። አሜን። እድሜ ተቀጥሮልን ሃሌሉያ። ኢየሱስ እናመልካለን። ደስ ያለው ይዘምር ይላል። ደስ ያለው ማለት ያሰብሰብ ለታደረገው ክብር ይሁን፣ ያስፈለገን ክብር ይሁን። አሜን። Beni
ከሁኔታ በላይ እናመሰግናለን። ከነገሮች በላይ እናመሰግናለን። አይነጻጸልም ጌታ ሆይ እናመሰግናለን። ስትሰጠን ብቻ አይደለም እናመሰግነው፣ ሲሳካ አይደለም፣ ሲከናወን አይደለም ጌታ ሆይ ስንጨብጥ አይደለም፣ ስናገኝ አይደለም፣ እንዲሁ እናመሰግናለን። ቢሆንም እናመሰግናለን። ቢሳካም ባይሳካም አንተ የሰጠን ከምትሰጠን የበለጠ ነው። አንተ የሆንክልን ከተቀበልነው የበለጠ ነው። እናመሰግናለን። ይገባሃል። እናመሰግናለን። ሕይወትን እኮ የሰጠን እናመሰግናለን። ሃሌሉያ። ፀሐይ ብትወጣ በስተምስራቅ በኩል ሲመሽባት ደግሞ በስተምዕራብ በኩል ማንም አይደነቅም በእነዚህ ድርጊቷ ነውና ስራቷ ከጥንት ፍጥረቷ አንድ ቀን መገቡ ብትወጣ በድንገት ሲመሽባት ደግሞ ሰሜን ብትልቅ ያኔ እንግዳ ነገር ለሁሉም ይሆናል። ለእኔ ግን አምላኬ ከዚህ በላይ አልፏል። ተባለ ሆኗል ተቀበለ ተሰራልኝ ማለት ያልታወቀ እሱ ነው የመዳኔ ነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የጌታዬ ሥራ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር ፀሐይ ብትወጣ በስተምዕራብ በኩል ሲመሽባት ደግሞ በስተምስራቅ በኩል ማንም አይደነቅም በእነዚህ ድርጊቷ ነውና ስራቷ ነው ከጥንት ፍጥረቷ አንድ ቀን መደቡን ብትወጣ በድንገት ሲመሽባት ደግሞ ሰሜንን ብትለቅ እንግዳ ነገር ለሁሉም ይሆናል። ለእኔ ግን አምላኬ ከዚህ በላይ አልፏል። ጉድ ተባለ ሆድ ያልተጠበቀ ተሰራልን ባለም ያልታወቀ እሱዬ ነው የመዳኔ ነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር እግዚአብሔር ለእኔ የደረሰው ከጠበቅኩት በላይ ድንቅን ያደረገው ስለዚህ በፊቱ ምስጋና እሰዋለሁ። ተመስገን 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 እላለሁ። ይሄ ነው እግዚአብሔር ለእኔ የደረሰው ከጠበቅኩት በላይ ድንቅን ያደረገው ስለዚህ በፊቱ ምስጋና እሰዋለሁ።
Come on,
ሃሌሉያ ተመስገን 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 ስለ ሁሉ ነገር ስለ ምሕረትካ ስለ ዕቤትካ ስለ ጌትነትካ ስለ ንግስነትካ እዚኻ ዓብይኻ እስኻ ፍቕሪኻ እስኻ ለዋሂኻ እግዚአብሔር ሆይ
ሳምንቱ እንዴት አለፈ? በጭብጨባ ነው። ሳምንታችን ፕሮግራም እንናገራለን። ከመናገራችን በፊት እንግዶችን እናያለን። ስማቸውን እንዲያስታውቅን እንጠይቃለን። ከየት ነው የመጣችሁ? ከሳውዝ አፍሪካ ማንቀል ኤልሳቤጥ እንኳን ደህና መጣችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ሳምንቱ የሚኖረን ፕሮግራም የተጠበቀ ነው። ማክሰኞና ሐሙስ ጾምና ጸሎት አለን። ካለዱ ወይስ አለኳትሮ አለን። በዛ ጊዜ መገኘት የምትችሉ ወይም በርዕስ ያላችሁ እንጸልያለን። ክብር ለጌታ ይሁን። አሁን ለጌታ ቤት የምንሰጠው የፍቅር ስጦታና መባችንን እንሰበስባለን። ክብር ለጌታ ይሁን። Yeah.
ይመጣሉ። ኤልጌ ወደዚህ ተመጣና ተሰልጃለሽ ከበለይ ነዝራቶች የባረከን ይጸልያለን። የዘላለም አባቱ በጌታ በኢየሱስ ክርስቶስ ስለነበረ ጊዜና ሰዓት እናመሰግናለን። ቅዱስ አባቱ በፊታችን ያሉትን እነዚህ ብላቴናዎች ደግሞ የታመኑ እጆች ላይ እግዚአብሔር እናስቀምጣቸዋለን። ጌታዊ በመውጣት በመግባታቸው ሁሉ በኢየሱስ ስም አንተ ተቆጣጠራቸው። አስተሳሰባቸውን አንተ ተቆጣጠር። እይታቸውን አንተ ተቆጣጠር። አሰማማቸውን አንተ ተቆጣጠር። ቅዱስ አባቱ በኢየሱስ ክርስቶስ በነገር ሁሉ ተረዳቸው፣ ታግዛቸው ዘንድ ጸለይንላቸው። መንገዳቸው በልጅ በክርስቶስ ኢየሱስ ደም የተሸፈነ ይሁን። መውጣት መግባታቸው በልጅ በክርስቶስ ኢየሱስ ደም የተሸፈነ ይሁን። ያያቸው ሁሉ ጌታ እግዚአብሔር እነሱን ሳይሆን የከበረውን የልጅን የክርስቶስ ኢየሱስን ደም ይመለከት ዘንድ እግዚአብሔር ሆይ በሙላት በእነሱ ላይ ይሁን ዘንድ ለምን አባቶ ለምን ተቆጣጣሪያቸው አንተ ነህ። በኢየሱስም ተቆጣጣራቸው። ቀርቶ ያለ ጊዜያቸውን ሁሉ በኢየሱስም ባርክላቸው። ትምህርታቸውን ባርክላቸው። አይምሯቸውን ባርክላቸው። መውጣት መግባታቸውን ባርክላቸው። በጌታ በኢየሱስ ክርስቶስም ጸለይንላቸው። አሜን። ክብር ለጌታ ይሁን። እንደምን ከረማችሁ? አይሰማም። ሰብሰብ አድርጋችሁ አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እህት ወንድሞቻችን እንኳን ደግማችሁ ደግሜላችኋለሁ። እንኳን አብረን ጌታ እንድናመልክ ረድቷችሁ ወደዚህ ስፍራ ጌታ ስላመጣችሁ ስለእናንተ እጅግ አድርገን እናመሰግናለን። እግዚአብሔር ስሙ ይባረክ። ክብር ለጌታ ይሁን። አንዲት ቀን እንድትሆን እንግዲህ ለጉብኝት እንደመጣችሁ ምንም አላወኩም፣ ግን አንዷንም ቀን እግዚአብሔር ፊት መገኘት ትልቅነትን ታላቅነትን የተጠራነው ለእሱ ስለሆነ ሳምንቱ እንዴት አለፈ? በታላቅ ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ይባረክ። እንግዲህ ሁላችሁም እንደምታውቁት ባለፉት 4 ሳምንታት ያህል በተከታታይ ስለምን ነበር የምንማረው? ፈጥሮ የሚናገር ሰው የመለኮት ባህሪው ተካፋዮች ናችሁ በሚል ማለት ነው። ክብር ለጌታ ነው። ተባረክ። ብቻ ያለን የሚመስለው እስቲ እግዚአብሔር ቃሉን እንዲያስተምረን ጌታ ሆይ በቃሉ ውስጥ ደግሞ አልፈህ ተናገረን። በዝማሬ ውስጥ በጸሎት ውስጥ ነበርክ። አሁን ደግሞ ጌታ ሆይ ለውስጣችን ተናገረን፣ ለመንገዳችን ተናገረን፣ ለሕይወታችን ተናገረን። እንወድሃለን። ዘወትር ስለምትናገረን
ሁሌም ስለምትናገረን፣ ሁሌም ስለምትመክረን፣ ሁሌም ጌታ አባት ሆይ ቃልህን እየላክ ስለምታጽናናን፣ በቃሉ ውስጥ እረፍት ስላለ፣ በቃሉ ውስጥ እግዚአብሔር አባት ሆይ አንተን ማየት ስለሆነ፣ አንተን መምሰል ስለሆነ እግዚአብሔር አባት ሆይ እንለምንሃለን። አሁንም በመካከላችን ቃልህ በሙላት ይገለጥ። አሜን። ቃልህ አሁንም በኢየሱስ ክርስቶስ ስም በሙላት በመካከላችን ይገለጥ። አሜን። እናመሰግንሃለን። አሜን። ባሪያህን እንድንመስል እኔን ምሰሉ እንዳልክ አባት ሆይ ዛሬም እንድትናገረን፣ እንድታወራን፣ እንድትመልሰን ለእኔ ብቻ ብላችሁ ብለን እንድንሰማ፣ ለእኔ ብለን እንድንሰማ እኔን ስራኝ፣ እኔን ቀይረኝ፣ እኔን ለውጠኝ፣ እኔን አሳምረኝ፣ ውበትህ በእኔ ላይ ይታይ። እናመሰግናለን፣ እንባርካለን። ከፍ በል አንተና አንተ ብቻ በመካከላችን ትልቅ ሆነታል። ያዝቅ ብለን አንተ በኛ ላይ ክበር፣ አንተ ታይ። በኢየሱስ ስም አሜን። እግዚአብሔር የመለኮት ባህሉ ተካፋዮች ሲያደርገን እግዚአብሔርን መምሰል፣ እግዚአብሔርን ማለት መምሰል ተናግረናል። የደቀምኩ እናገራለሁ። መምሰል ማለት ይሄ የፊት ወይ የቅርጽ ወይ የሰውነት የምናምን አይደለም። እግዚአብሔር የሚመሰሉ ሲል እግዚአብሔር ማንም አላየውም እንደኛ መጽሐፍ ቅዱስ አይደል? አንድ ልጁ ግን ምን አደረገው? ተረከው፣ ነገረው። የእግዚአብሔር ባህሪ ይሄ ነው ብሎ እግዚአብሔር ያለውን ባህሪ ማን ገለጠው? ክርስቶስ ልጁ ገለጠው። ስለዚህ የክርስቶስ መልክ ማለት የእግዚአብሔር መልክ ማለት ክርስቶስ የገለጠው ባህሪ ማለት ባህሪ ነው። ሌላ ምንም ነገር የለም። የእግዚአብሔር ባህሪ፣ የሚፈልገው ባህሪ፣ የሚወደው ባህሪ፣ እግዚአብሔር በሕይወታችን እንዲገለጥ የሚፈልገው ባህሪ። ለዚህ ነው ጴጥሮስ ላይ መነሻ አድርገን የምንካፈለው ቃል ስለ ክፉ ምኞት በዓለምም ካለው ጥፋት አምልጣችሁ ከመለኮትም ባህሪ ተካፋዮች የተስፋውንም ቃል እንድትሆኑ በእነዚህም ክብርና በጎነት የከበረም እጅግም ታላቅ የሆነም ተስፋ ሰጠ። ይህ ተስፋ ማንን ለመምሰል? እግዚአብሔርን ለመምሰል። ክብር ለጌታ። ስለዚህ ወደ ቁጥር 5 ምናምን እንመጣለን። ገና በዚህ ምክንያት ትጋት ይጨምሩበት፣ ትጋት ላይ ጨምሩ የሚላቸው ነገሮች አሉ፣ የምንጨምራቸው ነገሮች አሉ፣ እየጨመርን የምንሄዳቸው ነገሮች፣ ባህሪዎች አሉ። እየበዛልን እንዲሄድ፣ እየተትረፈረፈልን እንድንሄድ ጨምሩ የሚለውን ደግሞ ክፍል ላይ ስንደርስ እናየው። ግን የጀመርነው 3 ነገሮችን አይተናል። እግዚአብሔር የምሩን ጻድቅነቱን ከኔ ተማሩ፣ ትህትናውን፣ እንዲሁም ደግሞ የጸሎት ሕይወቱን፣ እንዲሁም ደግሞ ፍቅሩን ሰጥቶ ፍቅሩን አልጨረስኩትም። ፍቅሩን ትንሽ ተካማል ያለፉት እግዚአብሔር ፍቅር ምንድን ነው? ጌታ ፍቅር ምንድን ነው? ፍቅሩ እንዴት ያደረገ? ባለፈው ብያለሁ። ፍቅር በሰዎች ፍቅር የሰው ክራይቴሪያ አለ። ሰዎችን የምንወድበት፣ ሰዎችን የምናፈቅርበት፣ ሰዎችን የሆነ ነገር የምንልበት የራሳችን ክራይቴሪያ አለ። እግዚአብሔር ግን ያንንም ዝም ብሎ ወደደን ስንል ነበር። ስለዚህ የእግዚአብሔር ፍቅር ምን አይነት ፍቅር ነው ብለን ስንል
አንደኛ ቆሮንቶስ ምዕራፍ 13 ላይ ቁጥር 4 ላይ ምን ይላል? ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። የማን ፍቅር? የእግዚአብሔር ፍቅር። ጳውሎስ የሚለን እዚህ ላይ የእግዚአብሔር ፍቅሮች እነዚህ ናቸው። የእግዚአብሔር ፍቅር በእኛ ላይ ካለ ምን አንልም? አንቀናም፣ ቸርነት እናደርጋለን፣ አንታበይም። የማን? የራሳችን ስላልሆነ የተሰጠን የእግዚአብሔር ፍቅር ስለሆነ። ሰዎች ከእግዚአብሔር ፍቅር የሚጎሉት ወይንም ደግሞ እኛ አጠቃላይ ክርስቲያኖች ከእግዚአብሔር ፍቅር የምንጎልበት ትልቁ ነገር በራሳችን ስንመካ፣ ሁለት ደግሞ ቅንዓት ይለዋል መጽሐፍ ቅዱስ። በጣም ብዙ ማንም ጋር ስለ እናንተ ብቻ ያሰባችሁ ሰው ቅንዓት የሚለው ወይም ደግሞ የማይገባውን አያደርግም ይላል። ራሱን አይፈልግም፣ እንደውም የራሱን አሳልፎ አይበሳጨም፣ በደልን አይቆጥርም። ይሄ የእግዚአብሔር ፍቅር ነው። ይስዋል የእግዚአብሔር ፍቅር ፍቅሩ እንዲህ ነው የሚያደርገው። እግዚአብሔር ፍቅር እግዚአብሔር ይርዳል። ታጋሽ ያደርጋል። የእግዚአብሔር ፍቅር ታጋሾች እንድንታገስ እግዚአብሔር ያብዛል። እውነት ይጎላል። እያንዳንዳችን የሆነ ነገር ይጎላል። አይጎለኝም በሚል ቃል እዚህ የለም። ሶስተኛው ሰማይ የለም። ግን ምን እያደረገን የሚላል እየጨመረ ማድረግ ያለብን ነገር እያደረገ ጌታ ሆይ እርዳን። እኛ ጌታ ኢየሱስ ክርስቶስ ጸልዮና አባቱ እባክህ የመጨረሻው የጭንቁ ሰዓት ላይ እኮ የደም ላብ እስኪያልበው ጠብ እስኪል ድረስ የተሰዋ ከማን ከኔ ትለፍ። ግን ፍቅሩ ስለሆነ ግድ ነው መሄድ ነበረበት። ሁላችሁም እንደምታውቁት ዮሴፍ ገና ብላቴና እያለው ማን ወደደው ይላል? አባቱ ወደደው። አባቱ ወደደው። አባቱን ስለወደደው ወንድሞቹ ምን አሉበት ይላል? ቀኑበት። ቃል አለ። ይህ መጽሐፍ ቅዱስ አባት የወደደበት መውደድ እግዚአብሔርም እንደገና ለካ እስከጀርባ ወዶታል። ለአባትዬ የተገለጠ መውደድ በእግዚአብሔርም ዘንድ የተገለጠ ነበር፣ ይታወቅ ነበር። እግዚአብሔር ይወደው ነበር። ይህን የምታገኙት ዘፍጥረት ምዕራፍ 37 ላይ ጀምራችሁ ስታነቡት ቁጥር 3 ላይ እስራኤልም ወይም ያዕቆብ ማለት ነው። እስራኤል ብሎ ስሙ ከቀየረ በኋላ እስራኤል ብሎ ያዕቆብን የሚጠራው ያዕቆብም ዮሴፍን ልጆችን ሁሉ ይልቅ ይወደው ነበር። ዮሴፍን ይወደው ነበር። ማን? ያዕቆብ። እሱም በሸመገለና በሽምግልናው የወለደው ነበርና ብዙ መህር ቀለማት ቀሚስም አደረገለት፣ ገዛለት። ምን አይነት የሚያምር ልብስ ህብር የሆነው አንድ አይነት ሲሆን የሚያብለጭ ልጅ ወይም ደግሞ ቀለማ ቀለም ያሉትን ልብሶች ገዛለት። ለማን? ለዮሴፍ። ወንድሞቹም አባታቸውን
ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት። እስቲ እግዚአብሔር ይወደኛል በል። ሰይጣን አይወደኝም። ቀጥል ይበል እንጂ አይወድሽም፣ አይወደኝም። እግዚአብሔር ግን እንደሚወደን እናውቃለን። እነዚህ ወንድሞቹ ናቸው። ምን አሉት? ጠሉት። ጠሉት። ሰላም የሚናገሩትን ዘንድ አልቻሉም። በቃ በሰላም ያወሩትም አልቻሉም። በሰላም ንግግር እንኳን ማውራት አልቻሉም። ከሱም ያልፍና ይሄ ብላቴና እግዚአብሔር ህልምን ደግሞ ገለጠለት። ህልም እንዲያለ ማድረገው። እግዚአብሔር የወደዳችሁ በሄዳችሁ ጊዜ ሰይጣን ምኑን እየጨመረ ነው? አቅሙን እየጨመረ ነው። ሊያስቆማችሁ ግን ነው። እናንተ በተወደዳችሁበት መወደድ ይሄዳል። አሜን። ዮሴፍ ልብሱ ብቻ ሳይሆን ህልምም አለመና ብድግ አለ። በጠዋት ተነሳና ህልሙን ምን አላቸው? ህልም አልሜያለሁ ብሎ ነገራቸው። ከበፊት ይበልጥ እንደገና ምን አሉት? ጠሉት። እንደገና ጨመሩበት ጥላቸው። ግን እግዚአብሔር ፍቅር ከምንም ነገር በላይ እግዚአብሔር በወደደን መውደድ አለበት። ጠሉት። ህልሙንም አልነገራቸው። አረ ቆዩ አዳምጡኝ። ህልሜን እኮ ምን አላልኳችሁ አልነገርኳችሁም ገና ህልሜን በሉ አዳምጡ። መጀመሪያ ህልሜን ስሙ። እስኪ ያለምከው ህልም ምንድን ነው? አይ እርሻ መካከል ነበር ሁላችንም እና ምን እናደርግ ነበር? ነዶን ሰበስብ ነበር። ነዶን ሰበስባለን። ነዶችን ግን ሲሰበሰብ ግን የኔው ነዶ ግን ምን ብላለች? ቀጥ ብላ ቆማለች። ከዛ ሴኛስ ወጥቋት አይ የእናንተ ነዶ ለኔ ነዶ ምን ይሉ ነበር? ይሰግዱ የባሰ ጨመረባት። አብዝተው ጠሉት ይላል አይደል? አብዝተው ጠሉት። አብዝተው እንደገና ልጁ ደግሞ ሳይተኛ ነው የሚያድረው አይደል? እንደገና ደግሞ ሌላ ህልም አለመ ይላል። ህልሙ ምንድን ነው? ማለቅ ህልም ለአንተ ብቻ የተገለጠልህ ህልም ምንድን ነው? አረ ህልሜ እኮ አለ ፀሐይና ጨረቃ ሁሉ ከዋክብቱም ሁሉ ይሰግዱልኛል። ጨራሽ ወደ ፀሐይ ጨረቃ ከዋክብት ሁሉ ሲሰግዱልኝ እኔ ያየሁኛል። እና እናንተ ደግሞ ይገርማችኋል እንዳላቸው ፀሐይ ጨረቃ መዋሮች በሙሉ እንደዚህ አየር ላይ ያሉት እንደ ጁፒተር ምናምን ሁሉ ሲሰግዱልኝ አየሁ። እንደገና ጨመሩ እነሱ እሱ ሲጨምር እነሱ የሚገርመው አባትየው አየና ስማ አንተም እኔም ወንድሞችህም እናትህም ላንተ ምን ልንሰግድልህ ነው እንዴ? ልትገዛ ነው እንዴ? አባትየውም ራሱ ባለና በኋላ ግን ቆም አለና አባትየው ጀመረ ይጠብቅ ጀመረ። እግዚአብሔር ምንም ቢሆን ያዕቆብ እግዚአብሔር የተገለጸለት ሰው ነው። እግዚአብሔርን ያየ ሰው ነው። ወደ ላባ ቤት በሚሄድበት ሰዓት ላይ መላእክቶች ሲወርዱ ከላይ በመሰላል ያየ ሰው ነው። ስለዚህ ትንሽ ቆም አለና ቆይ ልጠብቀው ማለት እንደልቶቹ ወደ ነገር ላይ ያሰጡት ትሬ አትበሏቸው ታወቅ ሲንጸልይበት ይመጣል። እሱ ይመጣል ሲንጸልይበት ምንድን ነው ይታየክ ጌታ የሆነ ነገር ሊያደርግ ካለው
ዝም ብሎ ሲባል ያለኝ ዝም ብሎ አይቀርም እንደገና ይጨምራል። አሜን። አባቱ ገሰጸው ይላል። ገሰጸው ይህ እንደዚህ ከሆነ በኋላ ቀኑበት ታሪኩን ብዙ አልሄድበትም። ወደ ዋናው ሀሳብ ብቻ መምጣት ስለምፈልግ ወስደው ልብሱን ወሰዱ፣ አውራ ፍየል አረዱ። ከዛ በኋላ ምን አረጉ? ልብሱን ነከሩ። ሞቷል፣ አውሬ ክፉ በላው ምናምን አሉትና አባትየው ቁጭ ብሎ በሀዘን በለቅሶ ዘመኑን በሙሉ ሄደ። እስኪያገኘው ድረስ ዘመኑን ያዕቆብ በለቅሶ ነበር ያሳለፈው። ይወጡ ስለነበር ይቆር በኋላ ከሻጡት በኋላ ለእስማኤል ለሚባሉ ቢላንቶች ወደ ግብፅ ለሚወርዱ ሰዎች አንስተው ሸጡት። እዛ ሄደ፣ ቢጠፋራ ቤት ገባ፣ ብዙ ነገር አየና መጨረሻ ላይ የቁጥር 42 ላይ ስንደርስ እሱ ንጉሥ ሆኖ በከነዓን መጣ። ረሃብ ያዕቆብም በግብፅ ምድር ሰምቻለሁና ተነሱና ምን ትጠብቃላችሁ? እርስ በርሳችሁ ምን እያላችሁ እዚህ እየተያያችሁ ለእናንተ ነውና ወደ ግብፅ ሂዱ አላቸው። ህልመኛውን ገለነዋል ብለዋል አይደል? ያለመውን ወንድማቸው ገለውታል። በእነሱ ቤት ሞቷል። ጌታ ዳንስ። ስለዚህ ተነሱና ወደ ግብፅ ወረዱ አላቸው። እነሱ ስንዴ ሊገዙ ወደ ግብፅ ምድር ሄዱ። በግብፅ ምድር እንደደረሱ ያሳጠቁት ቶሎ ነው የሚሄደው። በግብፅም በገቡ ሰዓት አያቸውና ምን አላቸው? አወቃቸው። እስታወቃቸው አወቃቸው። ረጅም ጊዜ ነው፣ ረጅም ዘመን ነው። ያዕቆብም አልቅሶ ገና በቃ ሞት አፋፍ ላይ ነኝ ያለሁት እያለ ባለበት ሰዓት ነው ምን አለ ይላል። እሱ ግን ሲያቸው አወቃቸው። ክፉ ያደረጉባችሁ ሰዎች እናንተ ልጅ ማጥረቷቸው ታቋቸዋላችሁ። ክፉ አጥራቂዎች ለመሰለ ገለነዋል፣ ቀብረነዋል፣ ምን አድርገነዋል ብሎ ደምድነው ረስተዋል። እግዚአብሔር ግን ይህ ሰው ምን አድርጎታል? አክብሮታል። በግብፅ ኢየሱስ ለዘላለም አሜን። ይኸውላችሁ ተያዘብኝ፣ አለቀብኝ፣ ወደቀብኝ ከዚህ በኋላ ለመጡት እግዚአብሔር እንደገና አምላክ አሜን። ኢየሱስ ለዘላለም በቃ የለም ስትሉ አለ። አሜን። ኢየሱስ ጌታ ነው። በቃ የተባለ ነገር እግዚአብሔር እንደገና ያስቀጥላል። አሜን አሜን በሉ። አሜን። በእነሱ ሂሳብ ዘግተውታል። ምን ብለው? በቃ ብለው ቀብረነዋል። ወይም እንደውም እኮ ሮቤል እኮ ነው ከምንገለው ከምንቀብረው ለምን ሸጠነው ለምን አይሄድም ብሎ እኮ ሮቤል ይላከው እንጂ እነሱ በቃ እዛ ገለውት ቀብረውት ሊሄዱ ነበር። ህልሜ አይሞትም በሉስ አይሞት። ለምን መሰላችሁ? እግዚአብሔር የተናገረውን ነገር ሳያደርግ በእኛ ላይ ፀሐይ አትጠልቅ። አሜን። በእናንተ በሁላችን አይጠልቅም፣ ፀሐይ አይጠልቅም። ግን ምን አለ? ኢየሱስ ለዘላለም አወቁትም። እሱ ግን ምን አላቸው? አወቃቸው። ማን እንደሆኑ የሸጡትን ወንድሞቹን በደንብ አወቃቸው። እናንተ ካላችሁ ሰላዮች ናችሁ፣ የምድሪቷን ራቁትነት ልታዩ የመጣችሁ ናችሁ። አስገባኝ ምናምን አረባ ክህን እኛ የአንድ አባት የአንድ ልጆች የአንድ አባት ልጆች እናቴ ያይለው የአንድ አባት ልጆችን ሁላችንም የመጣነው ከከነዓን ነው። አባታችንም እንደዚህ ነው። በመካከላችን ግን አንዱ በቤት ቀርቷል፣ አንዱስ ሞቷል። ራሱ ዮሴፍ እኮ ነው ይሉት፣ ራሱን ሞቷል ይሉታል። ሞቷል፣ በእነሱ ሞቷል፣ እሱ ግን በሕይወት አለ። አሜን አሜን። ሞቷል፣ እሱ
በሚባለው ትንሽ ማለት ትንሽ ሌላ ነገር አለ በቃሽ አቤት ኢየሱስ ነው አትጂ በቃ አለቀ አንቺ ነገር ሲባል እግዚአብሔር ያስቀጥላል አሜን ሃሌሉያ እግዚአብሔር ያስቀጥላል አሜን እኛ ፌርማታ የለንም ምናልባት ሰው ለንጨን ቆም ይሆናል እንጂ አይጎይ አሜን ሃሌሉያ ዲስቲንክሽን መድረሻ አሜን ምን ደርስበት ቦታ አለ ሃሌሉያ የጽዮን ተዋጆች ነን ሃሌሉያ ኢየሱስ ለዘላለም ጌታ እነሱም ጌታ ሆይ ያሉ ነው የሚያወሩት እናንተ ምድሪቷን ሰልሉ ራቁትነቷ ነው ሰላዮች ነው አይደለም ሰላዮች አይደለም በሩም ያስፈልጋችሁ ይዛችሁ ይሉና አላቸው አንድ ወንድማችሁ ሲቀራል ሌላው ሄዳችሁ ይዛችሁት እንዴት አልከ አባታችን እኮ ሻይልም ይወዷል እሱ እንዴት አኪዱና ይዛችሁት የትኛው ቢኒያም እግዚአብሔር የተናገረው ተስፋ ቃል እንዲፈጸም ወደ ግብፅ እስራኤላውያኖችን እግዚአብሔር ይሰበስብ ነበር ታውቃላችሁ እነዛ የገቡት ናቸው እኮ እልፍ ሆነው የወጡት አይደል ታሪኩ እኮ ያለው ዮሴፍ መግባት ነው ወደ ግብፅ ሌሎች ወንድሞቹ መከተላቸው ነው የእግዚአብሔር ታምራት ከግብፅ ምድር ቢያወጡ ያላቸው ህልማችን አይሞትም እግዚአብሔር የተናገረን አይሞትም እንዴት ይሞታል ታዲያ ይዘው ሄዱ ማለት ቢኒያም ጋር ምዕራፍ 23 ላይ ራቡን በጣም ጸና ይላል ይዘው ሄዱ ሰጣቸው ምግቡን ግን ስትመለሱ ይዛችሁ ራቡን በከናን እጅግ ሲጸና ይዘው የሄዱት ምግብ አለ እግዚአብሔር ያስተርዛቸው እግዚአብሔር ያቸው ነገር ምናምን እዛ ተማሙቆ እንዳይቀሩ ይዟቸው ወደ ከናን ወደ ግብፅ እንዲገቡ ሄዱና አንቱ የተባሉትን ቢንያምን ካልሰጠን አንሄድም አሉት እያለቀሰ እንደ ዮሴፍ ልጅ እንደገና ይሄንን ልትገኝ ሊሞትብኝ ነው እያለ ምናምን አለቅስ ነበር ያለው ይዘውት ከሄዱ በኋላ አየና ሳያቸው ዮሴፍን ቢንያምን ሲያዩ አለቀሰ ዮሴፍም ራሱ ገለጠላቸው ደነገጡ እኔ እኮ ዮሴፍ ሲጸጸቱ አይዟችሁ ወይ አንተ ደስ ይላል አይዟችሁ አትጸጸቱ አይ እናንተ ለክፉ ብታረጉትም እግዚአብሔር ለሙቱታል እግዚአብሔር ወደ መልካም ለውጦታል ይህ ቸርነት ነው እግዚአብሔር ፍቅር ነው እግዚአብሔር የገባው ሰው የምህረት አምላክ ነው የምህረት ሰው ነው ምህረት ያደርጋል ይቅርታ ያደርጋል ተመትነው በደል እንኳን በቃ ምንም ሳዝ በቃ ወደ በጎ ተቀየረ ይላል አሜን የሰው ልጅ ስንት ነው መጽሐፍ ቅዱስ 70 ቢበዛ 80 ከዛስ በኋላ ድካም ነው ድካም የሚለው መጽሐፍ ቅዱስ እንደ ልጅ ተመልሰው ልጅ ስለሚሆኑ እንግዲህ የምትሰሩ እህቶች ወይም ታውቃላችሁ አይደል እነዚህ እድሜያቸው የገፋ ሰዎች ተመልሰው ልጅ ነው መጫወቻ የሆነች መጫወቻ ድሮ የተጫወቱባትን ነገር ማነሳሳት እንደዛ ሰምቻለሁ እና እንደገና ወደ ልጅነት ህይወታቸው ነው የሚመለሱ ድካም ማለት ይሄ ነው መጽሐፍ ቅዱስ ድካም የሚለው ይሄ ስለዚህ ደስ ይላል ስንት እንደው አሁን እዚህ ውስጥ
በስተቀር ከአርባ በታች ሰው አለ አለ ካለ አማኑና እኔ ከአርባ በታች ስለዚህ ሁላችንም ምን ብለናል? ሱፐራሪ ያርገናል ከኔ በስተቀር ብለናል። ስለዚህ እሞዳችሁ ይህን ድካም ወደ ድካም እየተጠጋን ባለንበት ዘመን ላይ እግዚአብሔር ፍቅር ይመስል አሜን። ምርጫና አማራጭ የፈለከውን ርቀት ሂድ፣ የፈለከውን ርቀት ሂጂ። ምህረት የመሰለ ታላቅ ነገር የለም። በዚያ አጋጣሚ ትናንትና ሳሙና ሲሞን ሲጫወቱ ሲሞን ወደቀና ትንሽ ምትናበት ከዛ ሲሞን አልኩት ሲሞን አልኩት ለሳሙ እንዶ ይቅርታ ታረግለትን በሩናታ ታረግለትን አልቀደም ነው ጌታ በሚያውቀው ነው ማለት መጥቶ ሲሞን ይቅርታ ብሎ እዚህ ጋር ሲሰማኝ አለ ይሳሳት አረኩለታል። ጌታው የው እግዚአብሔር ምስክር በጣም ገረመኝና ለምን ነው በቃ ኦሮማይ አንድ ሆኖ ይቅርታ ሲታውቁት ደስ አይልም። ይሁን ለዚህ ነው ጌታ ኢየሱስ ክርስቶስ እንደ ሕፃናት አሜን በሉ። ምንም እንደ ሕፃናት ካልሆናችሁ መንግሥተ ሰማይ እግዚአብሔር ፍቅር ይሄን ጌታ ፍቅር ይሄን ፍቅር ግዴላችሁ በፍቅር የተገለጠ ህይወት በመሸነፍ የተገለጠ ህይወት አሸናፊ አሜን አማራጭ ስለዚህ አላቀሰ ገብቶ ብሎ ነው ማን ሲል እዛ ያሉት የፈርዖን ቤተ መንግስት ውስጥ ያሉ ሰዎች ምን ሆነ? እግዚአብሔር ወደ ምን በመጣ አስቀድሞ እግዚአብሔር ነው ወደዚህ ልኮ እናንተ ደሳ መንገድ ላይ ቢሄድበት እግዚአብሔር ወደ በጎ ለእናንተ እግዚአብሔር የምህረት አምላክ ይህ ግን የሚሆነው እንዴት ነው ብላችሁ ስትሉ እግዚአብሔርን ስናውቅ ብቻ። እግዚአብሔርን የማያውቅ በደለኛ ቂመኛ መሆን ይሆናል። በእውነት ነው የሚሆነው። ጌታ ያንን አድርጓል። በሰራው ግን የተመታው ወጥቶ ማን በሰራ? ክርስቶስ ራሱ በሰራው ያ እንደሚፈው አታልቅሱ ባላችሁ ለልጆቻችሁ አልቅሱ። መስቀሉን ተሸክሞ ወደ ጎልጎታ በሚሄድበት ሰዓት ያለቅሳል። እናንተ የጎልጎታ ሴቶች ስለኔ ምን አትበሉ? አታልቅሱ። ስለልጆቻችሁ አታልቅሱ። ዮሐንስ አንደኛ ዮሐንስ ምዕራፍ 4 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወድም ሁሉ ከእግዚአብሔር ስለሆነ ከእግዚአብሔር ተወልዷል። እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ማለት ስለሚያውቅ እግዚአብሔርን ያውቃል። እግዚአብሔር ምን ስለሆነ እግዚአብሔርም ያለው ፍቅርም ያለው እግዚአብሔርን ያውቃል። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር እስከዚህ ድረስ ነው።
የክርስቶስ የፍቅር ጥግ የምታዩት ከመሰቀሉ በፊት ያደረገ ስቅላቱ የመጨረሻ የፍቅር መገለጫውና የሰው ልጅ የመዳኛ መንገድ ግን በህይወት ግን ማለት በምድር ላይ በተመላለሰበት ሰዓት ጌታ ያደረጋቸው የፍቅር መንገዶች ከአይምሯችን በላይ ናቸው። የፍቅሩን ጥግ የምታገኙት ለኔ ያየሁት ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም ከፋሲካ በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አወቀ። በዚህም ያሉትን ወገኖቹን ወደደ፣ እስከ መጨረሻው ወደዳቸው። ምኖችን እስከ መጨረሻው ወደዳቸው። እስከ የትኛው? እስከ መስቀል ፍቅሩ ድረስ እስከ መጨረሻው ድረስ ምን አደረጋቸው? ወደዳቸው። የወደደን እስከ መጨረሻው ዛሬ ወዶን ነገ ላቅሽ ማይልሽ እኛንን አናውቅም የምንለው እኛንን እንደ ቃሉ ሳንኖር ስንቀር የእግዚአብሔር መልክ የለም። እዚህ ላይ ነው ጌታ ኢየሱስ ክርስቶስ ብድግ አለና እራት ከበሉ በኋላ ብድግ አለና እግራቸው ሊያጥብ ከሁሉ የሚገርመኝ ፍቅሩ ያሳየን የፍቅሩ ባህሪ ኢየሱስ ለዘላለም። ስለዚህ ጨርቅ ማነሳው ከሆነ ደመና ብድግ አለና እግራችሁ ሊያጥብ ሲል ያው ጴጥሮስ ቸኩል አለን እንዴት አንተ እንዴት እውነቱ ስታስቡት እንደ መንፈሳዊ ሰው እንደተከተለው እንደ እግዚአብሔር ልጅ ነው የሚመሰከርለት ብድግ ብሎ ገለጠ ሲል ነው አሁን አይገባህም ማለት አሁን አይገባህም አሁን ይህንን ካላደረግኩኝ ለእንሴ ድርፋንታ ሄደ ለመሰላችሁ ጴጥሮስ በዛ መሀል ጌታ ኢየሱስ ክርስቶስ እግሩን ባለው ኖሮ ጴጥሮስ ያዝቅ ማለቱ አይመጣለትም ነበር። መጨረሻ ዘመኑ ላይ ዘዝቃችሁ እንዲያርጋችሁ ስጠሩኝ አይልም ነበር። ያ የተካፈለው ፍቅር ግን የክርስቶስ ፍቅር ግን አሁን አይገባም ሲለው ከዛ ኖ ጌታ እንደዛማ እንኳን አለ ሙሉ ነገር መታጠብ ማለት እግሬ ብቻ አይደለም ሙሉ ሰውነት በጣም ሲገባ እግዚአብሔር ፍቅር ሲገለጥልን የክርስቶስ ፍቅር አሜን። አማራጭ የለሽም እያልኩሽ ከሞደል ሌላ አማራጭ በተወደድሽበት መወደድ መውደድ፣ በተወደድክበት መውደድ መውደድ። እግዚአብሔር ወደ ጠራችሁ ዴስቲኔሽን መጨረሻ ለመሄድ ከፈለጋችሁ የክርስቶስ የሄደበት መንገድ ሌላ መንገድ እኔና ሌላ የለም። መንገዱ እኔ ካለ መንገድ ሌላ ብንፈልግ አናገኝ። እግዚአብሔር የፍቅር አምላክ ነው። እንዲሁ ወደደን እያለን ነበረ። እንዲሁ በፍቅሩ ወደደ። እንዴት ወደደ አላውቅም። እንዴት ተወደድሽ? እኔ በጣም ከሚገርመኝ ከመጽሐፍ ቅዱስ ውስጥ አንዱ ክፍል መጽሐፍ ቅዱስ የሚያስገርመኛል ያስደንቀኛል። ግን የዮናስ የህይወቱ እግዚአብሔር እንዴት አድርጎ ሰውን እንዴት እንደሚወድና
ሰው ደግሞ እግዚአብሔር የወደደው እንዴት እንደሚጠላ አገባችሁ? እግዚአብሔር ሰውን እንዴት እንደሚወድ እኛ ደግሞ ቂመኞች ሆነን እግዚአብሔር የወደደውን ደግሞ ሳንወድ ስንቀር ዮናስ እግዚአብሔር ሄደና ይሄንን ሕዝብ መንገድ ስበክ ክፋታቸው የሚያደርጉት ነገር ሁሉ ከፊት ይወጥቷልና ይህንን ሕዝብ እንዳላጠፋ ሂድና ወደ ነነዌ ሄደው ወንጌልን ወይንም ደግሞ ምን ስበክ ተናገር መልሳቸው ካሉበት ነገር እንዲወጡ ተናገር። ታሪኩ ዳብታላችሁ ወደ ዋና ማሰቶ ብዙ ይወስዳል። እግዚአብሔር ወደ ላከው ስፍራ ወደ ሌላ ሄደ። ምን አለ? እግዚአብሔር ግን እንደገና አዙሮ አሽከርክሮ ወሰደና ነነዌ ወስዶ ሰው ቦታ ላይ ባህር አርጎት አሳ ነባሩ ከተፋው በኋላ አንድ አሳ ነባሪ ወርስ ቆይቶ ቆሞታ ለራሱ ቆብኝ እዛው ውስጥ ሆኖ ቢጸልይ እውነቱን እግዚአብሔር ይሰማል። ዘጭ ደግሞ ስፖሩ ጉበቱ ኩላሊቱ ምን ያየንቱ የምንድነው ስሙ አሳ ነባሪ በቃ አያፈጣጠር እዚህ ውስጥ እግዚአብሔር በቃ ይመስለኛል። ለምን መሰላችሁ? የሚያስገርመው የእግዚአብሔር ምህረት በዛ እግዚአብሔር ዳሰ አይኔ ሁሉ ሰርቻለሁ እዚህ ውስጥም ላሞት እችላለሁ ምንም እዚህ ውስጥ ምን ያለው ሊለው እግዚአብሔር አስቡት እስቲ ወገኖች። የሆነ ሰዓት እንኳን እፍን ሲያደርገን መተንፈስ ማንችል ሰዎች ሁሉ ውስጥ እንዴት አኬት መጣ አይታወቅ። እግዚአብሔር ፍቅር ያዘው ምህረቱ ለነነዌ ሰዎች እግዚአብሔር ሊገልጽ ስለወደደ እንዴት ወደደ አትበይ እንጂ ወዶሻል። አሜን። ስለዚህ እዛ ውስጥ ጸሎት ጀመረ። ሻካራ ማንያራ ያንቃል ሲከታከቷል ጸሎቱ ማለት ንስሐው ይገባል ማለት ወጣ ሲዋል ወጣ አይደል? ተፈወጣ ለከተማከባ ህዝቡ ነገረ ህዝቡ ንጉሱ ሰማ። እግዚአብሔር ጆሮአችን ይክፈት። አሜን። ለምን መሰለህ? ለምድሪቷ ፈውስ ልትሆኑ ስትሉ የሆኑ ሰዎችን ሲያስነሳ ጆሮአችን ይክፈት። አሜን። አይ ጆሮ ሲከፈት እሱ ለንጉሱ ማለት ነው። ንጉሱ ወሬ ሰማ ይላል። ሰማና ከዚህ በኋላ ማንም ሄድ እንዳይመራ የሱ ቀደለ አቅለበስ ራሱ አሜን። እናንተ እግዚአብሔር ፍቅር ብዙ ነው። እኔ በዚህ ሆነ አልቅም እንዴት ያልቃል? መጽሐፍ ቅዱስ ሙሉ እኮ ስታይ የእግዚአብሔር ፍቅር አሜን የክርስቶስ ፍቅር ነው የሚገልጠው። ሌላ ምንም ነገር የለውም። ዳቢሎስ ክፉ ቢናገርበት ዳቢሎስ ክፉ ቢያወራበት መጽሐፍ ቅዱስ ስለፍቅር አትመዝኑ አጣው አሜን ከፍቅሩ ነው እኔ እንደሚፈለገው አንወደዳችሁ እንዲሞክሩ እግዚአብሔር እንደ እግዚአብሔርነቱ መጠን ስላላከበሩት ስላላፈቀሩት ማለት ነው። ማከብረው ከሌ ብዬ ማፈቅረው እኮ የምታከብሩት እኮ ከፍቅር የተነሳ የምታከብሩት። ዮናስ እግዚአብሔር ራራላችሁና ፊቱ መለስ እንስሳትን ራሱ ምግብ እንዳይቀምሱ አለ ንጉሱ። አንተ የሚቀርቁስ እንዳይቀምሱ ማንን ፈርቶ? ኢየሱስ ለዘላለም እግዚአብሔር ምህረት አደረገ ለዛች
የሰውን የልብ መመለስ የእግዚአብሔር ያለው ፍቅር የተነሳ ራይ ገባበት እግዚአብሔር አሰረይላ ኢየሱስ ለዘላለም ጌታ ምህረትን አደረገ። ቀደምት ያልኳችሁ እግዚአብሔር የወደደው እግዚአብሔር የፈለገው ነገር ሰዎች ምን ይሉታል? ሪጀክት ያደርጉት ሜትራው ለላይ ከእግዚአብሔር ነው። አይለውጥ። አሜን። ክብር ለጌታ። ምዕራፍ 4 ላይ ስትሄዱ የዮናስ ታሪኩ ይወጣል፣ ማንነቱ ይገለጣል። ምዕራፍ 4 ላይ ይህንን ዮናስ ከቶ ደስም አላሰኘውም፣ እሱም ተቆጣ። እግዚአብሔር ምህረት ባደረገው እሱ ምን አለ? ተቆጣ። ቁጣ ሞላው። ወደ እግዚአብሔርም ጸለየ። አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህንን አይደለም? ከሀገሬ ገና ሳልወጣ አንተ ልክ እንደተናገርከኝ እኔ እኮ የኮበለልኩበት ሚስጥር አለ። እኔ ምን የሸሸውበት እኔ የሄድኩበትን ምክንያት ዋጋ ከፍዬ የሄድኩበትን ምክንያት እኔ አውቃለሁ። አንተ ምን ስለሆንክ አንተ ቸርና ይቅር ባይ አንተ ቸርና ይቅር ባይ አምላክ እንደሆንክ ስለማውቅ ብሄድ ለእነሱ ምህረት ታደርጋለህ። ሄጄ ብሰብክ ለእነሱ ምህረት ታደርጋለህ። ለዚህ ነው አልሄድም ያልኩት። ወጋው። አሜን። እግዚአብሔር ለናራደስ እግዚአብሔር ለናዘረስ እንዲህ ተብሎ ይጸለያል ማለት ነው። የእሱን ነገር አሳየ እየተባለ ይጸለያል። እግዚአብሔር ቸር አምላክ ነው ይላል። የፍቅር አምላክ ነው ይላል። ርኅራኄ ያለው ይላል። ይህንን ወንጌል እንዴት እናንሻፍ? አይሻፈፍም። አሜን። በጣም ወዳችሁ ወገኖች ለደከሙት ሳይት ይላችሁ ለወደቁት መነሻ ምክንያት እግዚአብሔር ያልካችሁ። አሜን። ለዛሉት መበርቻ። አሜን። መንገድ ለቆሙት መንገድ ሆኗቸው። አሜን። ይቅር ባይ ታጋሽ ምህረትም የበዛልን ከክፉ ነገር የተነሳ እንደምትጸጸት አውቃለሁ። በቃ ትጸጸታለህ። አንድ ነገር አደርጋለሁ ብለህ ትጸጸታለህ። ስለምትጸጸት ስለምታዝን አዛኝ ስለሆንክ ይህንን ከሀገሬ ሳልወጣ በፊት አውቀው ነበረ። ከተማውን ጥሎ ወጣ ሄደ። አንዲትን በቀለች በቀለች። ፀሐይ በወጣ ሰዓት ተከለለባትና ወዲያው ምናለች? ትላከና እግዚአብሔር አለለቃት። ዮናስ እንደገና ተቆጣ ይላል። ዮናስ ነገር እግዚአብሔር ደግሞ መጣ። ቸር አይደለ? አንተ ዛሬ በቅላም ነገር ትጠፋለህ፣ ትደርቅ ሽሙ ብሎ አድጎ ሽሙ ብሎ የሚጠፋ ነገር እንዲህ ካሰብክ ወይ የኔ አባት አንተ እንደዚህ ከራራ፣ እኔ ግን ግራና ቀኙን የማያውቅ ሃሌሉያ! እንዴት አራራም? እንዴትስ ፍቅር አይኖረኝም? አንተ እዚህ የምትበቅለው ቅጠል የሆነች
አልወደውም ፍጡሬ አይደለ። ዮናስ የተቆጣበት ሁለት ምክንያት ተናግሬ ልጨርስ። ዮናስ የተቆጣበት ዋናው ምክንያት ቂመኛ ስለሆነ። ቂመኝነቱ ምንድነው? ከዚህ በፊት እስራኤልን ምን አድርገዋል? ወቅቷል። እስራኤልን ወገንም አልገባውም እነዚህ ሰዎች። ስለዚህ በዚህ ቁጣ አለበት። ሌላው ሳይድ ደግሞ ስትመለከት እግዚአብሔር ምን ጊዜም ከማን ጋር የእስራኤል ወገን ነው ብሎ ስለሚያስብ እግዚአብሔር ለፈጠረው ሁሉ ወገን። አሜን። ለምን እናንተ ለነጩ ለጥቁ ለምን ለምን እግዚአብሔር አሜን። አሜን። እኛ እንወርድና ምናምን ከሀገር የምናልፍና ከዛስ ብሔር ብሔረሰቦች፣ ክልሎች፣ መንደሮች ምናምን እያለን ወደታች ነው። እግዚአብሔር በእንደዚህ አይነት አጀንዳ የለው። እግዚአብሔር አሜን። ክብር ለጌታ ይሁን። ስለዚህ የክርስቶስ ፍቅር ባህሪው የእግዚአብሔር ባህሪ አንከፍል። አሜን። እንቀጥል ወይስ እንቀጥል? ክብር ለጌታ አሜን። ስለዚህ የእግዚአብሔር ፍቅር ተካፋዮች፣ የባህሪ ተካፋዮች፣ እግዚአብሔር ያካፈለን የራሱ መለኮታዊ ባህሪ፣ እግዚአብሔር ያካፈለን የራሱ መልኩ፣ የልጁ መልክ በእኛ ላይ ይሰስል። ሌላ ለምን ማፈጣችሁ ወዳችሁ የእውነት በቃ ለተጠራንበት ነገር ለተጠራንበት ዓላማ መጽሐፍ ቅዱስ ላይ ያለን እግዚአብሔር የወደዳቸው ሰዎች እንዴት አከበራቸው? የእግዚአብሔር ፍቅር ውስጣቸው ስላለ። አሜን። ዳዊትን ስትመለከቱት እግዚአብሔር የእግዚአብሔርን ሐሳብ ምን አለ? አገልግሎ ምን አለ? የእግዚአብሔርን ሐሳብ ነው አገልግሎ። የእግዚአብሔር ሐሳብ ደግሞ የእግዚአብሔር ባህል ነው። ሌላ ነገር የተጠራ ነው። አሜን ነው። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሳምንት ደግሞ ለምስቲ ጌታ ብንኖር ጌታ ቢፈቅድ ነው። ክብር ለጌታ። እስቲ እግዚአብሔርን አመስግኑት። ክብር ለጌታ። ኢየሱስ ለዘላለም ጌታ ክብር ይገባል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እስቲ እግዚአብሔርን እያመሰገንን ሁላችንም ጌታ ሆይ አሁንም የባህሪው